ዓለም ገና በጨለማ ውስጥ በነበረችበት ብዙዎቹ ስልጣኔዎች የራሳቸው ፊደል እንኳን ባልነበራቸው ዘመን በኢትዮጵያ ተራሮች ላይ አንድ ድንቅ ተአምር ተፈጸመ። Did you know the oldest illustrated Christian book in the world isn't in Europe? It's hidden in a mountain monastery in Ethiopia. ዛሬም ድረስ ሳይንቲስቶችንና የታሪክ ተመራማሪዎችን ግራ ያጋባ ከ1500 ዓመታት በላይ ዕድሜ ያስቆጠረ ነገር ግን እንደ አዲስ የተጻፈ የሚመስል አንድ ምስጢራዊ መጽሐፍ አለ። ይህ መጽሐፍ የአባ ገሪማ ወንጌል ይባላል። የሮም ንጉሥ ልጅ የነበሩት አባ ገሪማ ለምን ንግሥናቸውን ትተው ወደ ኢትዮጵያ ተሰደዱ? ሳይንቲስቶች ሊሆን አይችልም ያሉትን የ1500 ዓመት ዕድሜ ያለው መጽሐፍ ኢትዮጵያውያን እንዴት ጠበቁት? በአንድ ቀን ውስጥ ተጽፎ ተጠናቀቀ የሚባለው ምስጢራዊ ወንጌል ምን ይዟል? ታሪኩ የሚጀምረው በ6ኛው ክፍለ ዘመን ነው። አባ ገሪማ የተባሉ ቅዱስ ሰው ከሮም ተነስተው ወደ ኢትዮጵያ መጡ። ትውፊቱ እንደሚነግረን አባ ገሪማ ይህንን ወንጌል በአንድ ቀን ውስጥ ጽፈው ለመጨረስ ፈለጉ። ፀሐይ እንዳትጠልቅባቸውና ሥራቸውን እንዳያቋርጡ ወደ ፈጣሪ ጸለዩ። ፀሐይም በሰማይ ላይ ተገታች። በዚህ ተአምርም ይህ ድንቅ መጽሐፍ በአንድ ቀን ውስጥ ተጽፎ ተጠናቀቀ ይባላል። ይህ ታሪክ ለብዙ ዘመናት እንደ ተራ ተረት ይታይ ነበር። ነገር ግን በቅርብ ጊዜ በኦክስፎርድ ዩኒቨርሲቲ ሳይንቲስቶች የተደረገው የካርቦን ምርመራ ዓለምን አስደነገጠ። መጽሐፉ በትክክልም ከ390 እስከ 660 ዓመተ ምህረት ባለው ጊዜ ውስጥ እንደተዘጋጀ ተረጋገጠ። ይህ ማለት መጽሐፉ በመላው ዓለም ላይ ካሉ ማንኛቸውም በቆዳ ብራና ላይ ከተጻፉ ባለ ቀለም መጽሐፍት ሁሉ ቀዳሚውና ጥንታዊው ያደርገዋል። የዚህ መጽሐፍ ልዩ የሚያደርገው ዕድሜው ብቻ አይደለም። በመጽሐፉ ውስጥ የሚገኙት ደማቅ ቀለሞችና ስዕሎች ዛሬም ድረስ ትኩስ ይመስላሉ። ጥንታውያን ኢትዮጵያውያን እነዚህን ቀለሞች እንዴት አዘጋጇቸው? ከአበባ፣ ከድንጋይ ወይስ ከማዕድናት? ይህ ጥበብ እስካሁን ድረስ ሙሉ በሙሉ ያልተፈታ ምስጢር ነው። መጽሐፉ የተጻፈው በግዕዝ ቋንቋ ሲሆን የግዕዝ ፊደላት በዓለም ላይ ካሉ እጅግ ጥንታዊና ፍጹም ከሆኑ የጽሕፈት ስልቶች አንዱ መሆናቸውን ለዓለም የመሰከረ ሀብት ነው። ዛሬ ይህ ድንቅ መጽሐፍ በትግራይ ክልል በሚገኘው አባ ገሪማ ገዳም ውስጥ በጥንቃቄ ተቀምጦ ይገኛል። ለዘመናት በጦርነት በወረራና በቃጠሎ ውስጥ አልፎ ዛሬ ላይ መድረሱ በራሱ ሌላው ተአምር ነው። ኢትዮጵያ የጥንታዊ ጥበብና የእውቀት ምንጭ መሆኗን ከዚህ በላይ ምን ምስክር ያስፈልጋል? ይህንን ድንቅ የታሪክ ሀብት ለዓለም ማስተዋወቅ የሁላችንም ድርሻ ነው። እነዚህ ስዕሎች ከ15 ክፍለ ዘመናት በኋላም እንደ አዲስ ደምቀው መታየታቸው የኢትዮጵያን ጥንታዊ የኬሚስትሪና የጥበብ ምስጢር ለዓለም ያረዳሉ። ይህ መጽሐፍ ተራ መጽሐፍ አይደለም። የኢትዮጵያ የጥበብ የሃይማኖትና የታሪክ መታወቂያ ነው። ታዲያ ይህንን የመሰለ ታላቅ ሀብት በምድራችን ላይ ይዘን ለምን ለዓለም አናስተዋውቅም? የአባ ገሪማ ወንጌል የኢትዮጵያ ኩራት፣ የዓለምም ድንቅ ቅርስ ሆኖ ለዘላለም ይኖራል።